ሰላም ሰላም ውድ የቻናሌ ተከታታዮች ዛሬ የማካፍላችሁ ታሪክ የማይክል ጃክሰን የህይወት ታሪክ ነው። ማይክል ጆሴፍ ጃክሰን አሜሪካዊ ዳንሰኛ፣ የዜማ ደራሲና ዘፋኝ ነው። በቅጽል ስሙ የፖፕ ንጉስ በመባል ይታወቃል። ዝናው ከዓለም ጫፍ እስከ ጫፍ ድረስ የናረ ብዙ ሽያጭ ያስመዘገበ ቁጥር አንድ ዘፋኝ ነበር። ለአራት አስርተ ዓመታት ተወዳጅነቱን ያስመሰከረም ጥበበኛ ነበር። ማይክል ጆሴፍ ጃክሰን የተወለደው ነሐሴ 29 በ1958 በአውሮፓውያን አቆጣጠር ነው። ለቤተሰቡም ስምንተኛ ልጅ ሲሆን ከአፍሪካ አሜሪካዊ ቤተሰብ የተገኘ ነው። ማይክል የተወለደው በኢንዲያን ቺካጎ ከተማ ነው። እናቱ የፒያኖ ተጫዋች ስትሆን አባቱ ቦክሰኛ ነበር። አባቱ በትርፍ ጊዜው ጊታር በመጫወትም ቤተሰቡን ያስተዳድር ነበር። ማይክል 3 እህቶችና 5 ወንድሞች አሉት። ማይክል ሀብሎ የዝናን ጣዕም ማጣጣም የጀመረው ከወንድሞቹ ጋር በ1984 በአውሮፓውያን አቆጣጠር ነበር። መላው ቤተሰቡ አንድ ላይ በመሆን ጃክሰን ባንድ መሰረቱ። ከዚያች ቅጽበት ጀምሮ ማይክል የተለያዩ ክብርና ሽልማቶችን የግሉ አደረገ። የሚሊኒየሙ ወንድ አርቲስት፣ የክፍለ ዘመኑ የአሜሪካ አርቲስትና የሚሊኒየም የፖፕ አርቲስት ሽልማቶችን አሸንፏል። በሮክና ሮል ዘርፍም ከወንድሞቹ ጋር በ1997 እንዲሁም በ2001 ምርጥ በመባል ተሸልሟል። በ1999 ከወንድሞቹ ጋር ቮካል ግሩፕና ሽልማት፣ በ2002 በዜማ ደራሲነት ሽልማቶችን አግኝቷል። በ2010 ማይክል በዳንስ ሆል ዘርፍ ሽልማትን እውቅናን አግኝቷል። በ2014 በብሉዝ ሆል ኦፍ ፌም እውቅና አግኝቷል። ሁለቱም ሽልማቶች አባቱ ተቀብሏል። ከማይክል ስራዎች ውስጥ ግንባር ቀደሙ ትሪለር አልበም ነው። የምንጊዜም ከፍተኛ ሽያጭ ያስመዘገበ አልበም ነው። 65 ሚሊዮን ኮፒ በዓለም አቀፍ ደረጃ ተሽጧል። በስራ ዓለም ውስጥ በአጠቃላይ $750 ሚሊዮን አግኝቷል። በ1994 ማይክል ሊሳ ሜሪ ፕሪስሊን በማግባት ዓለምን አስገረመ። ሊሳ ሜሪ ፕሪስሊ የታዋቂ ሮክ አንጋፊው ኤልቪስ ፕሪስሊ ሴት ልጅ ነበረች። ትዳራቸው ለ2 ዓመታት ብቻ ነበር የቆየው። በ1996 ከሜሪ ጋር ተፋቱ። በህዳር 1996 ማይክል የልጅ አባት መሆኑን ገለጸ። የልጁ እናት ዴቢ ሮ ነበረች። ዴቢ ሮ ለረጅም ጊዜያት ጓደኛ ነበረች። ታህሳስ 1997 ከዴቢ ጋር በሲድኒ አውስትራሊያ ትዳር መሰረቱ። የመጀመሪያ ልጃቸው ፕሪስ የካቲት 13 በ1997 በአውሮፓውያን አቆጣጠር ተወለደ። ሁለተኛዋ ሴት ልጃቸው ፓሪስ በ1998 በአውሮፓውያን አቆጣጠር ተወለደች። ማይክል እና ዴቢ ሮ በጥቅምት 19 በአውሮፓውያን አቆጣጠር ተፋቱ። ማይክል ሰኔ 25 2009 መተንፈስ አቆመ። ይህች ዓለም ተሰናበተ። ዓለም በማይክል ሞት ተደናግጣለች። ስለ ሞቱ ብዙ ቢባልም የግል ዶክተሩ ዶክተር ማሪ ለሞቱ ተጠያቂ ሆነ። ለቆይታችሁ እናመሰግናለን። ቀጣይ በማን እንድመጣላችሁ ትፈልጋላችሁ? በኮመንት አስተያየታችሁን አስቀምጡ።